السلام عليكم ورحمة الله وبركاته. أنا نصر الدين محمد سرجو بالالو بسلطي زون مسراق سلطي وردا ነፃነትና እኩልነት ፓርቲ ሰብሳቢ ሲሆን ሰባተኛው ሀገራዊ ምርጫ ጠቅላላ ሀገራዊ ምርጫ በተመለከተ አንዳንድ ነገር ለማለት ነው። ያው በትላንትናው ዕለት ምርጫው ሰባተኛው ሀገራዊ ምርጫ እንደ ምስራቅ ስልጤ ወረዳ ያው አካሂደናል። ሁሉም ህዝብ ከጧቱ 12 ሰዓት ጀምሮ እስከ ማታ 6 ሰዓት ድረስ በሰላም አንዳንድ ችግሮች ቢኖሩ እንኳን ችግሮችን ከሚመለከታቸው አካል ተጨምረን የመፍታት ስራ እየተሰራ የተለያዩ ችግሮች ለምሳሌ ኡዳሳና ገሪበር አንድ ጣቢያ ላይ ትንሽ እንትን ብሎ ነበር። አየር ላይ አስተዳደሩ የተጨመሩበት የነፃነትና እኩልነት ፓርቲ ሰብሳቢዎች እንዲህ አመራሮች በተገኙበት ቶሎ በፍጥነት የመፍታት ስራ ተሰራ። እጅግ በጣም ሰላማዊ በሆነ መልኩ ምርጫ የማጠናቀቅ ሂደት ተሰርቷል። ከዛም በኋላ እጅግ ህጋዊ በሆነ መልኩ ኮሮጆን የማሸግ ኮድ የመያዝ እጅግ በጣም በሚገርም በሰለጠነ ማህበረሰብ ስታይል ነው የተደረገው። የኢትዮጵያ በተለይ የዘንድሮ ሀገራዊ ምርጫ ለአፍሪካውያን እጅግ ተሞክሮ ምርጥ የዘመናዊ ተሞክሮ ነው። ሌላው ቀጣይ ማህበረሰባችን ላይ አንዳንድ ችግሮች በገጠሙ ቁጥር እንደዚህ አይነት ችግር ፈቺ የሆኑ እሴቶችን ችግሮችን የሚፈቱበት መንገድ በዚሁ ልክ መቀጠል መቻል አለበት። ነፃነትና እኩልነት ፓርቲ በጋራ በመሆን ልማት የመጠየቅ ችግር ፈጣሪ ሳይሆን ችግር ፈቺ የሚሆንበትን ሂደት ቀጣይም አባሎቻችንንም ማህበረሰቡንም የማስተማር ስራ እንሰራለን። ሰባተኛው ሀገራዊ ምርጫ በኔ እይታ እንደ ምስራቅ ስልጤ ወረዳ አሪፍ ነው። ፍትሃዊ በሆነ መልኩ አካሂደናል። ችግሮችን ፈተናል። አሁን ኮሮጆ የማሰርና የተለያዩ የማስረከብ ስራ ኮዶቹን ይዘን ለፖሊስ የማስረከብ ስራ ሰርተናል። እጅግ በጣም ደስ የሚል ነው። ሌሎቻችሁም ያለውን የመስራት አገርን በጋራ አንድ በሆነ መልኩ ጥላቻን ሳይሆን ኖርማል ሰላምን መስበክ ነው። ጥላቻን ወደ ጎን ትተን ልማትን መስበክ ነው። ስለዚህ ምርጫው እጅግ ፍትሃዊ፣ ሚዛናዊና ተአማኒነት ያለው ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።